ሰላም የተወደዳቸው የቻናላችን ቤተሰቦች፣ ዛሬ ስለ ዝንጅብል አስደናቂ የጤና ጥቅሞች በዝርዝር በዚህ ቪዲዮ የምንዳስስ ይሆናል። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ትጀምሩ ዘንድ በአክብሮት እጠይቃለሁ። ዝንጅብል በአብዛኛው ጊዜ በእስያ አህጉር በተለይም በህንድ ከጥንት ጀምሮ ለምግብ ማጣፈጫነትና ለሕክምና አገልግሎት ይውላል። በሀገራችንም እናቶች ለተለያዩ ነገሮች ይጠቀሙበታል። በርበሬ ውስጥ እንደ ቅመምነት ከመጨመር አንስቶ ሻይ ውስጥ በመጨመር ወይም እንደ ቀሽር በማዘጋጀት ለጉንፋንና ለጉሮሮ ህመም ማስታገሻነት በብዛት እንጠቀመዋለን። ዝንጅብል የተለያዩ የጤና ጠቀሜታዎች አሉት። ከነዚህም ውስጥ የማቅለሽለሽ ስሜትን ለመቀነስ፣ የምግብ ፍላጎት ማጣትን ለማስወገድ እና የህመም ስሜትን ለማስታገስ የመሳሰሉትን የጤና ጥቅሞች ይሰጠናል። ዝንጅብል በውስጡ የተለያዩ ንጥረ ነገሮችን ይዟል። ለምሳሌ ፋይበር፣ ፕሮቲን፣ የብረት ማዕድን፣ ቫይታሚን ሲ፣ ፖታሺየም፣ ማግኒዥየም፣ ፎስፈረስ፣ ዚንክ፣ ፎሌት፣ ኒያሲን እያለን የተለያዩ አይነት ማዕድናትና ቫይታሚኖችን በውስጡ ይዞ ይገኛል ማለት ነው። እንግዲህ ለዛሬ ዝንጅብል ከሚሰጣቸው የጤና ጥቅሞች መካከል በመጀመሪያ ያስቀመጥነው ለማቅለሽለሽና ማስታወክ እፎይታን ለመስጠት ያግዘናል። እንግዲህ ዝንጅብል ከማቅለሽለሽ ጋር በተያያዘ ባለው ከፍተኛ ውጤታማነት በሰፊው ይታወቃል። ዝንጅብል የምግብ መፍጫ ቱቦ ጡንቻዎችን በማዝናናትና የሆድ ዕቃን ወደ አንጀት የመላክ ሂደት በማፋጠን የተለያዩ የማቅለሽለሽ አይነቶችን በመከላከል ረገድ እጅግ በጣም ውጤታማ ነው። በተጨማሪም ማቅለሽለሽን የሚቀሰቅሱትን የአንጎል ምልክቶች ይቆጣጠራል። እንዴት አድርገን እንጠቀመው የሚለውን እዚህ ላይ እንግዲህ እንመልከት። የጠዋት ህመም ወይም ሞርኒንግ ሲክነስ ከእርግዝና ጋር ተያይዞ ለሚከሰት ማቅለሽለሽና ማስታወክ በብዙ ጥናቶች የተረጋገጠ ደህንነቱን የተጠበቀና ውጤታማ ተፈጥሯዊ መድኃኒት ነው። ስለዚህ በተለይ እርጉዝ የሆኑ እናቶች ጠዋት ላይ ማቅለሽለሽ ሞርኒንግ ሲክነስን እንዲሻላቸው የተወሰነች ዝንጅብል አኘክ እንዲያደርጉ ይመከራል ማለት ነው። ሌላው እንግዲህ የእንቅስቃሴ ህመም ወይም ሞሽን ሲክነስ የምንለው በተለይም በጉዞ ወቅት የሚመጣ ህመምን ለመከላከል ይረዳል ማለት ነው። ሌላው የኬሞቴራፒ ህክምና ምክንያት የሚከሰተውን ማቅለሽለሽ ስሜትና ማስታወክ እንደሚያሻሽል እንግዲህ ጥናቶች ያሳያሉ ማለት ነው። ሌላው እንግዲህ ኃይለኛ ጸረ ብግደትና የህመም ማስታገሻነት ይጠቅማል ማለት ነው። በዝንጅብል ውስጥ ያለው የጂንጀሮል ውህድ እንደ ስር የሰደደ የህመም ሁኔታዎችን ለመቆጣጠር የሚረዱ ጠንካራ ጸረ ብግነት ጠቀሜታ አለው። እንግዲህ የመገጣጠሚያ ህመምን ኦስቲዮ አርተሪተስ እና ወይም አርተራይተስ የምንለውን ዝንጅብል የብግነት ሞለኪውሎችን ማምረት የመክታት ችሎታ ስላለው በአርተራይተስ እና ሌሎች የመገጣጠሚያ ችግር ባለባቸው ሰዎች ላይ ህመምንና የመገጣጠሚያ ጥንካሬ የመገጣጠሚያ ህመምን እንደሚቀንስ ጥናቶች አሳይተዋል። ሌላው የጡንቻ ህመም ነው። ዝንጅብል ፈጣን እፎይታ ባይሰጥም ከከባድ የአካል ብቃት እንቅስቃሴ በኋላ የሚከሰተውን የጡንቻ መጎዳት ወይም ሶርነስ በተከታታይ በመጠቀም እንደሚቀንስ ጥናት አሳይቷል። ሌላው የወር አበባ ህመምን ለመቀነስ ነው። እንግዲህ በተለይ የወር አበባ የሚያማቸው ሰዎች እንደ ህመም ማስታገሻነት እንግዲህ ዝንጅብልን እንዲወስዱ ይመከራል ማለት ነው። በሶስተኛ እንግዲህ ለዛሬ ያስቀመጥነው የምግብ መፈጨትና ስር የሰደደ የምግብ አለመፈጨትን ችግርን ያቃልላል። እንግዲህ ዝንጅብል የጨጓራ ትራክት ወይም ጋስትሮኢንተስታይናል ትራክት እንቅስቃሴን በማፋጠን ጤናማ የምግብ መፈጨት ያበረታታል። እንዲሁም አንዳንድ ጊዜ የሆድ ባዶ የመሆን ስር የሰደደ የምግብ አለመፈጨት የሚከሰተው ምግብ ከሆድ ውስጥ ወደ አንጀት ለመላክ ረጅም ጊዜ ሲወስድ ዝንጅብል ይህን ሂደት በማፋጠን ምግብ በምግብ መፍጫ ስርዓት ውስጥ በፍጥነት እንዲያልፍ ይረዳል ማለት ነው። ሌላው የሆድ መነፋትና ጋዝ ነው። ፈጣን እንቅስቃሴን ዝንጅብል እንግዲህ በማበረታታት
አንጀትን በማዝናናት ዝንጅብል የተጠራቀመ ጋዝን ለማስወገድ በመርዳት የሆድ መነፋትና አጠቃላይ ምቾት ማጣትን ያቃልላል ማለት ነው። እንግዲህ ለዛሬ በአራተኛ ያስቀመጥነው የዝንጅብል የጤና ጥቅም የደም ስኳርና ልብ ጤናን ሊጠቅም ይችላል ማለት ነው። ዝንጅብል በተለይም አይነት 2 የስኳር በሽታ ላለባቸው ሰዎች የሜታቦሊዝም እና የልብ እና የደም ዝውውር ጤናን በመደገፍ ረገድ ጠቃሚ ነው። በዝንጅብል ውስጥ ያለው ጂንጀሮል ሰውነት ኢንሱሊንን በብቃት የመጠቀም ችሎታ ሊያሳድግ ይችላል። አንዳንድ ጥናቶች እንደሚያሳዩት የዝንጅብል ተጨማሪ ምግቦች የጾም የደም ስኳር መጠንን በከፍተኛ ሁኔታ እንደሚቀንሱና የረጅም ጊዜ የደም ስኳር ቁጥጥር መለኪያ የሆነውን የA1Cን እንደሚያሻሽሉ ያሳያሉ ማለት ነው። ሌላው እንግዲህ ዝንጅብል ለልብ ህመም ዋነኛ ተጋላጭ ከሆኑት መካከል አጠቃላይ የኮሌስትሮል እና ወይም የኤልዲኤል መጥፎ ኮሌስትሮል መጠንን ለመቀነስ ያግዛል ማለት ነው። እንግዲህ ለዛሬ በመጨረሻ ያስቀመጥነው የበሽታ መከላከል አቅማችንን ከፍ ያደርግልናል ማለት ነው። ዝንጅብል ኃይለኛ ጸረ ኦክሲዳንትና ጸረ ተህዋሲያን ችሎታው የሰውነት የመከላከል ስርዓትን ይደግፋል። ዝንጅብል በእርጅናና ብዙ ስር የሰደዱ በሽታዎች ጋር ተያይዞ የሚከሰተውን ኦክሲዴቲቭ ጭንቀት ወይም ስትረስ የሚዋጉ አንቲኦክሲዳንቶችንም ይዞ ይገኛል ማለት ነው። እንግዲህ ዝንጅብልን በተለያየ መንገድ መጠቀም እንችላለን ማለት ነው። ዝንጅብልን እንግዲህ የተለያዩ ጁስ ውስጥ በመጨመር በትንሹ ጥሬውን በመክተት አብሮ በመፍጨት መጠቀም ወይም ደግሞ በሻይ መልክ መጠቀም እንችላለን። እንዲሁም የተፈጨ ዝንጅብልን በትንሽ ሊጥ ላይ በመነስነስም ዳቦ ውስጥ በማዘጋጀት መመገብ እንችላለን ማለት ነው። ስለዚህ ዝንጅብልን ምግባችን ውስጥ የምንጠጣው ነገሮች ውስጥ ጣል በማድረግ የጤና ጥቅሙን ማግኘት እንችላለን ማለት ነው። እስካሁን እንግዲህ ይህንን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ለብዙሃን መረጃው ይዳረስ ዘንድ እንጠይቃለን። ሐሳብ አስተያየት ካላችሁ ቢሻሻል ቢጨመር ቢሰራል የምትሉትን ነገሮች ኮሜንት ላይ ያሳውቁን። ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ። ቻው።